አናን አግሮ ኢንዱስትሪ እንደ ኢትዮጵያ ግንባር ቀደም የወተት ልማት እርባታ ጣቢያ ነው። እኔ ባለፈው 3 ቀን እዛ ጉብኝት በቆየሁበት ጊዜ በርካታ ቁም ነገሮችን ነው የተማርኩት። የሚሰራው ነገር ሁሉ በጣም የሚገርም ነው። እጅን በአፍ የሚያስጭን ነው። ይጠቅሙናል ብዬ የለየዋቸው በርካታ ቢሆኑም ሊጠቅሙን ይችላሉ የበለጠ እነዚህም ብናቅ ጥሩ ነው ብዬ የለየዋቸውን ሀሳቦች ነው ለእናንተ ሼር ማድረገው። ከዚህ ጠንካራ ባለሀብት የምንማረው ኮሚትመንት የሚባለው ጉዳይ ነው። እጅግ በጣም የተሰጡ ናቸው ለስራው ማለት ነው። ቀድሞም ቢሆን ፍላጎታቸው ስለሆነ የወተት ላሞች እርባታ መስራት ጥልቅ ፍላጎት ስላላቸው በጣም የተሰጡ ናቸው። ሃይሊ ኮሚትድ ናቸው። በጣም ከፍተኛ መሰጠት ስላላቸው ሌት ተቀን ደከመኝ ሰለቸኝ አይሉም። 24 ሰዓት ሙሉ ከከብቶቻቸው አይለዩም። እዛው መኖሪያቸውም እዛው ስለሆነ 24 ሰዓት ከከብቶቻቸው ጋር ያሳልፋሉ። ጥሩ ስራ ነው የሚሰሩት። ጥሩ ክትትል ያደርጋሉ፣ እንክብካቤና ድጋፍ ያደርጋሉ ማለት ነው። በጣም የተሰጡ ናቸው። እንግዲህ ለዚህ ስራ መሰጠታቸውን የሚመሰክር አንድ ጉዳይ ደግሞ ልንገራችሁ። እሱም ምንድነው? እኚህ ግለሰብ ፒያሳ ያሉ ያፈሯቸውን ንብረቶች በሙሉ ሽጠው ወደ ገጠር ገብተው በወተት ላሞች እርባታ ላይ ኢንቨስት ያደረጉት። ይሄ እንግዲህ ምን ያክል ለዚህ ስራ እንደተሰጡ ነው የሚያሳየው። አዲስ አበባ ላይ ያላቸውን ንብረት ሙሉ በሙሉ ሽጠው አዲስ አበባን እርግፍ አድርገው እዚህ ገጠር ገብተው ገጠር ላይ ይህን የመሰለ ትልቅ ስራ መስራት መቻላቸው ስለመሰጠታቸው ምንም ሌላ ምስክር አያስፈልግም ማለት ነው። ስለዚህ አንድን ስራ ስንሰራ መሰጠት መቻል አለብን። ያዝ ለቀቅ ማድረግ መቻል አለብን። ያለንን ጊዜ ያለንን ሀብት ሁሉ እዛ ጉዳይ ላይ ማዋል መቻል አለብን ማለት ነው። ስለዚህ ይህን በጣም ድንቅ ተሞክሮ ከሳቸውን የተምሬያለሁ። እናንተን ብትማሩና ወደፊት በስራዎቻችሁ ዙሪያ ብትጠቀሙ መልካም ነው ብዬ አስባለሁ። ሌላኛው ተሞክሮ ደግሞ ስራን መጀመር መቻል የሚባለው ጽንሰ ሀሳብ ነው። እንግዲህ ከሳቸው የተማርኩት አንዱ ትልቁ ጉዳይ ቢኖር የስራን ወስኖ መጀመር። ምን ጀምሮ ደግሞ በአሁኑ ሰዓት ነው፣ አሁን ላይ ነው። ነገ በኋላ የሚባል ጊዜ ስለሌለን ማለት ነው። መጀመር ካለብንም አሁን በዚህ ሰዓት ነው የምንጀምረው። ይህን እንግዲህ ከሳቸው ገለጻ ከሳቸው ትምህርት ለመማር ችያለሁ። እኔ ይህን ስራ ባልጀምር ኖሮ እቅድ እያቀድኩ ብቻ ብር የለኝም፣ ገንዘብ የለኝም፣ ጊዜው የለኝም፣ ቢሞቱብኝስ ምናምን እያልኩ ቀን ብቆጥር ኖሮ እዚህ ደረጃ ላይ ደርሼ ቁጥር 1 የወተት ላም አርቢ አልሆንም ነበር፣ ተጽዕኖ ፈጣሪም አልሆንም ነበር። ስለዚህ እናንተም በስራዎቻችሁ ዙሪያ መጀመር ነው ያለባችሁ እንጂ ገንዘብ የለንም፣ ጊዜ የለንም፣ ሀብት የለንም፣ ነገ ተነገ ወዲያ እንጀምራለን ማለት መቻል የለባችሁም። አሁን ነው መጀመር ያለባችሁ። ያላችሁም ጊዜ አሁን የሚባለው ጊዜ ስለሆነ ጥንቃቄ ማድረግ አለባችሁ ብለው አስተምረውናል። እንግዲህ ይሄ በጣም የሚደንቅ ፍልስፍና ነው። ትክክል ነው። አንድን ስራ ደግሞ ወስነን ባለን ንብረት እጃችን ላይ ባለን ንብረት አንድን ስራ ወስነን ካልጀመርን በስተቀር ኢቭን መማርም አንችልም፣ ለውጡንም ማየት አንችልም። በወረቀት ላይ የተጻፈ ነገር ወደ መሬት መውረድ አለበት ማለት ነው። የወረቀት ላይ አንበሳ ሆኖ ነው የሚቀር ወደ መሬት ካልወረደ። ስለዚህ ስራ ደግሞ ለመስራት ስናስብ ብዙዎቻችን ምንድነው ገንዘብ የለንም፣ ቦታ የለንም፣ ጊዜ የለንም፣ እውቀቱም የለንም፣ የሚረዳኝ ሰው የለም፣ ከብቶች ውስጥ ቢሞት እንዲስ ቢሆን በዛ ቢወጣ በዚህ ቢወርድ ብዙ ምክንያት ነው የምንደረድረውና ምክንያት መቼም ቢሆን አያልቅም። ስለዚህ ምክንያት ከመደርደራችን ይልቅ ምንድነው በእጃችን ላይ ያለውን ነገር በእጃችን ላይ ያዝነውን ሀብት ደምረን ወስነን በእጃችን ላይ ምን አለን የሚለውን ነገር ቀምረን በመነሳት ወደ ስራ መግባት ይገባናል ማለት ነው። ስለዚህ ባለን ነገር መጀመር አለብን። መቼ ነው የምንጀምረው? አሁኑ በዚህ ሰዓት ማለት ነው። በኋላ የሚባል ጊዜ ስላልተሰጠን ማለት ነው። ስለ በኋላ የምናውቀው ነገር ስለሌለ ማለት ነው። ስለዚህ እሳቸው ይህን ነገር በጣም ትኩረት አድርገው ነው ያስተማሩን። እንደዛ አድርገውም ስለጀመሩ ዛሬ ትልቅ ደረጃ ላይ ደርሰዋል። ስለዚህ ባለን ነገር መጀመር አለብን። ካልጀመርን ደግሞ አንማርም። ሰው ከውድቀቱ ነው የሚማረው። ሰው ሲሰራ ነው የሚማረው እንጂ ቢቀመጥ አንድ ቦታ ላይ እዛው በተቀመጠበት ቦታ ነው የሚገኘው። አንድ ነገር እንቅስቃሴ ያስፈልጋል፣ መስራት ያስፈልጋል። ስንሰራ ደግሞ ልናገኝ ልናጣ እንችላለን፣ ልናተርፍ ልንከስር እንችላለን። ስለዚህ ኪሳራም ያስተምረናል፣ ማግኘቱም ያስተምረናል። ስለዚህ በዚህ መልኩ ስራችንን አሁኑኑ ብንጀምር አሁኑኑ ያለምንም ወለም ዘለም ወደ ስራው ብንገባ ወደ አቀድነው ስራ ብንገባ ውጤታማ ምርታማ እንሆናለን ብሎ ነው እንግዲህ ልምዳቸውን ያካፍሉን። እናንተም ይሄ ነገር ሊጠቅማችሁ ይችላል ብዬ ነው ብትወስዱትና ብትጠቀሙበት መልካም ነው ብዬ አስባለሁ።
ሌላው ደግሞ ክትትልና ድጋፍን ነው የሚመለከተው። እንግዲህ ቅድም እንደጠቀስኩላችሁ እኚህ ግለሰብ መኖሪያቸውም እዛው እርባታቸው ጣቢያ ውስጥ ነው። ስለዚህ 24 ሰዓት ከከብቶቻቸው አይለዩም። ዝቅ ብለው ከሰራተኞቻቸው ጋር ይሰራሉ። ለሰራተኞቻቸውም በዚህ መልኩ ሞራል እየሆኑ እጅና ጓንት ሆነው ስራቸውን ይሰራሉ። በዚህም ውጤታማ ሆኗል ማለት ነው። ስለዚህ ስራቸውን ጥለው የትም አይሄዱም፣ አይለዩም ከፋርማቸው። ብዙ ሰው የሚጎዳው በዚህ ነው። እንግዲህ እኔም ፐርሰናሊ የገጠመኝ ችግር አለ ከዚህ በፊት ይሄን በተመለከተና ስራን ለሰው ሰጥተን ዞር ማለት የለብንም። እንደናንተው ነው ስራውን አድምቶ የሚሰራላችሁ ሰው የለም። ሁሉም ሰው የራሱ ቢዝነስ የራሱ ጉዳይ አለው። ዘመድ ራሱ ቢሆን እንደናንተ 100% ስራችሁን ወስዶ አድምቶ ሊሰራላችሁ እንደማይችል በእርግጠኝነት ልነግራችሁ እችላለሁ። እንደዛ አይነት ስራ ስትጀምሩ ወስናችሁ ነው መግባት ያለባችሁ። ይህን ስራ አስቀምጣችሁ ሌላ ስራ መስራት መቻል የለባችሁም። እኔን ተክቶ ይሰራልም ብላችሁ ሰው ልትቀጥሩ ትችላላችሁ። ያ ግን አያዋጣም። በተግባር ብዙ ቦታ ስላየው በራሴም ላይ በፊት ስላየው ማለት። ስለዚህ ይህን ስራ ለመስራት ስናስብ ምንድን ነው ማድረግ ያለብን? ወስነን ነው መጀመሪያ ያለብን። 24 ሰዓት ከእርባታ ጣቢያው ከፋርሙ አልለይም ብዬ ወስኜ ነው መግባት ያለብኝ ማለት ነው። ሰራተኞቼን መከታተል አለብኝ። እንስሳቱን መከታተል አለብኝ። አጠቃላይ የመኖውን ሁኔታ፣ የውሃውን ሁኔታ ብዙ የምንከታተለው ነገር ይኖራል። ስለዚህ እኚህ ግለሰብ ይህን ነገር 100% ይሰራሉ። ለዚህም ነው ውጤታማ የሆኑት። ዞር አይሉም። ስራውንም ዝቅ ብለው እየሰሩ ያሰራሉ። ለሰራተኞቻቸው ሞራል ሆነዋል። ይሄ ነው በቃ። አንዳንዱ ሰው ግን ከብቶቹን ለሌላ ሰው ሰጥቶ ለተቀጣሪዎች ሰጥቶ ተቀጣሪው ምን አገባው? ብዙ ሁሉንም ሰው መውቀስ አይቻልም። አብዛኛው ሰው የራሱ ቢዝነስ አለው። ስለዚህ እኛንን በራሳችን ከፋርማችን ላይ ሆነን 24 ሰዓት ሙሉ ክትትል እያደረግን ስራውን መስራት መቻል ያለብን። አለበለዚያ እንከስራለን። ብዙም መራመድ አንችልም። ስለዚህ ይሄን ነገር ከሳቸው ገለጻ ከሳቸው ትምህርት በጣም ትኩረት አድርጌ ስሰማቸው ነው የነበረው። ከሳቸው ትምህርት የወሰድኩት ነው። እናንተ በየስራ መስካችሁ ይሄን ጥንቃቄ ብታደርጉ። በቅርበት ሰው ልንቀጥር እንችላለን፣ ግን የቀጠርነው ሰው ምን እንደሚሰራ፣ ምን አይነት ቫሊዩ፣ ምን አይነት ውጤት እያመጣ እንዳለ መከታተል አለብን። በክትትላችንም መሰረት ችግርም ካለ እዛው ላይ የማስተካከያ እርምጃ መስጠት መቻል አለብን። ይሄን መውሰድ አለብን። እያንዳንዳችን ጥሩ ክትትልና ጥሩ ድጋፍ ማድረግ አለብን። ሁል ጊዜ ጠዋት ላይ ለሰራተኞቻቸው ስምሪት ይሰጣሉ። ይሄን በአይኔ አይቻለሁ። ጠዋት ላይ ሁሉም ሰራተኞቻቸው ይሰበሰባሉ። በዛ ላይ እንግዲህ የቀን ውሎ እንዴት ስራዎች እንደሚሰሩ ምን እንደሚሰሩ ውይይት ያደርጋሉ፣ ስምሪት ይሰጣሉ። የራሱ ልንማርበት የሚገባ ጉዳይ ነው። እናንተም ብትወስዱት ይጠቅማችኋል ብዬ አስባለሁ። ሌላው ምርትና ምርታማነትን የሚጨምሩ ቴክኖሎጂዎችን እጅግ በጣም ነው የሚጠቀሙት። አዳዲስ ቴክኖሎጂዎች በወጡ ቁጥር እነዚህን ቴክኖሎጂዎች በጣም ይጠቀማሉ። የወተት ምርትና ምርታማነታቸውን የሚጨምሩ ቴክኖሎጂዎች ከሳቸው ዘንድ አይጠፉም። እሳቸው የወተት ምርትና ምርታማነታቸውን የሚጨምሩ ቴክኖሎጂዎችን በአግባቡ ለይተው ይጠቀማሉ። የተሻሻሉ አሰራሮችን ይጠቀማሉ ማለት ነው። ስለዚህ አንድን ስራ ስንሰራ የተሻሻሉ አሰራሮች ወይንም ቴክኖሎጂዎችን ካልተጠቀምን በስተቀር ውጤታማ መሆን አንችልም። በዘላቂነት ከፍተኛ ውጤት ማስመዝገብ አንችልም። በተለምዶ የምንሄድ ከሆነ ያው ከእጅ ወደ አፍ የሆነው ነገር ነው የሚከሰተውና ትርፋማ ውጤታማ አንሆንም። ያሰብነው ቦታ ላይም በቀላሉ መድረስ አንችልም። ጊዜም ይወስድብናል። ውጤታማም አንሆንም ማለት ነው። ልፋት ነው የሚሆነው በአብዛኛውና እሳቸው ግን ምንድነው የተሻሻሉ ቴክኖሎጂዎችን እጅግ በጣም አነፍንፎ ፈልጎ ነው የሚጠቀሙት። ለምሳሌ የሚጠቀሙበት ትራክተር አለ። አሁን በቆሎ የሚዘራ ትራክተር አላቸው። ይሄ ትራክተር በኤአይ ነው የሚታገዘው። በኤአይ በቆሎ የሚዘራ ትራክተር አላቸው። የሚገርም ነገር እዚሁ ገጠር ኢትዮጵያ ውስጥ ነው። እንግዲህ ወተት የሚታለበው በማሽን ነው። በእጅ ንክኪ ወተት አይታለብም ማለት ነው። በማሽን ነው። ሳይሌጅ የሚያዘጋጅ ማሽን ከብራዚል አምጥተው እየተጠቀሙበት ነው የሚገኙት። ተፈጥሮ ማዳበሪያ አለ፣ ፈሳሽ ማዳበሪያ ከሽንትና ከእበት የሚሰራ ያን ሁሉ አዘጋጅተው በማሽን ወስዶ ለገበሬዎች እርሻ ላይ የሚረጩት በራሳቸው እርሻ ላይ የሚጠቀሙት እና በርካታ የተለያዩ ማሽነሪዎችን ይጠቀማሉ። የተለያዩ ቴክኖሎጂዎችን ወይንም የተሻሻሉ
የአሰራር ስልቶችን ይጠቀማሉ። በዚህም ደግሞ ምርትና ምርታማነታቸውን ለመጨመር ችለዋል። የተለያዩ የተሻሻሉ የእርሻ መሳሪያዎችን ወይንም ለወተት ልማት የሚውሉ መሳሪያዎችን ስለሚጠቀሙ እጅግ በጣም ውጤታማ ናቸው። የተለምዶ አሰራር እሳቸው ግቢ ውስጥ አይታይም። ሁሉም ነገር ምንድነው በቴክኖሎጂ በተሻሻለ አሰራር የተሳሰረ ነው ማለት ነው። ስለዚህ በዘላቂነት ትርፋማ እየሆኑ ነው የሚገኘው። እኛም ከዚህ ፋርም ወይንም ከዚህ ግለሰብ ተምረን የተሻሻሉ የእርሻ ቴክኖሎጂዎችን ብንጠቀም መልካም ነው። ሌላ ወሳኙ ጉዳይ ደግሞ የመረጃ አያያዝ ነው። የሪኮርድ ኪፒንግ ነው የሚባለው። እዚህ ፋርም ላይ ድንቅ ነገር ነው ያየሁት። ሁሉም ነገር በኦንላይን ነው የሚሰራው። በወረቀት ላይ የሚሰራ ነገር የለም። እያንዳንዱ የላሞች መረጃ፣ እያንዳንዷ ላም የራሷ መረጃ አላት ማለት ነው። ኦንላይን የራሳቸውን አፕሊኬሽን አበልጽገው በዛ አፕሊኬሽን መሰረት እያንዳንዷን ላም እያንዳንዱን የመኖ ሁኔታ፣ የውሃ ሁኔታ፣ አጠቃላዩን ነገር የእርባታውን የስራ እንቅስቃሴ በሞላ የሚቆጣጠሩበት የኦንላይን የመረጃ ስርዓት አላቸው። ይህን መረጃ እንዲበለጽግ አድርገው እየተጠቀሙበት ነው የሚገኘውና በጣም እኔ የተማርኩበት የሚደንቅ ነው። እያንዳንዷ መረጃ እንግዲህ በላሞች ደረጃ ነው የሚያዘው። ላሞች ቁጥር አላቸው። እያንዳንዷ ላም ምን ያክል ወተት እንደታለበች፣ ምን ያክል መኖ እንደበላች፣ ምን ችግር እንደገጠማት በየቀኑ ይህንና ሌሎች መረጃዎችን እየሰበሰበ እየተነተነ መረጃ የሚሰጣቸው አፕሊኬሽን አበልጽገው እየተጠቀሙበት ነው የሚገኘው። ይሄ በኢትዮጵያ ደረጃ ያለ አይመስለኝም እና ሌሎች እርባታዎችም ከዚህ ተሞክሮ ወስዶ ቢማሩበት ቢጠቀሙበት መልካም ነው። እንዲህ አይነት የመረጃ አያያዝ አልተለመደም። እንደነገርኳችሁ እንግዲህ መረጃ ኦንላይን ነው የሚያዘው፣ በሲስተም ነው ተሳስሮ ያለውና በላሞች ደረጃ እያንዳንዱ መረጃ እስከዛ ድረስ ይለቀማል፣ ይተነተናል፣ ውሳኔም ይሰጥበታል። ለምሳሌ አንዲት ላም ወተቷ ከቀነሰ ወተቷ ለምን እንደቀነሰ መረጃው ይተነተናል። ሶፍትዌሩ ተንትኖ ይነግራቸዋል። እሳቸው በዛ መሰረት ውሳኔ ይሰጣሉ። ውሳኔውን ደግሞ ጥሩ ውሳኔ ይሆናል ማለት ነው። ለምን እውነተኛ መረጃ ላይ ተመሰረተ ውሳኔ ጥሩ ውሳኔ ነው የሚሆነው። በዚህ መሰረት ፋርሙ ወይንም የላሞቹ እርባታ ጣቢያ ውጤታማ እየሆነ የሚገኘው አንዱ በመረጃ አያያዝ ስርዓታቸው ነው ማለት ነው። በወረቀት የሚያዝ ነገር የለም። እኔ ብዙ ፋርሞች ላይ ስጎበኝ ግን የማየው በተቃራኒው ነው። መረጃ ተያዘ ከተባለ ምናልባት ምን ያክል ወተት ተሸጠ፣ ምን ያክል ገቢ ተገኘ፣ ትርፉ ምን ያክል ነው፣ መኖ ምን ያክል ገዛን፣ በምን ያክል ብር ገዛን፣ ኪሳራው ምን ያክል ነው። እንደዚህ አይነት መረጃዎች ናቸው በአብዛኛው በየፋርሙ ስዞር ያየሁትና እኔ በጣም የተለየ ሁኔታ ነው እዚህ ጋር ደግሞ የተማርኩትና ሌሎችም ከዚህ ወስደው የራሳቸውን አፕሊኬሽን አበልጽገው መጠቀም ቢችሉ፣ ካልሆነም ደግሞ አትሊስት በወረቀት ደረጃም ያለ ነገር ቢሆን በአግባቡ መረጃዎችን እያንዳንዱ መረጃ መዝግቦ ቢይዙ ቢተነትኑ ቢጠቀሙበት። ሌላ ቦታ ላይ መረጃ አለ ብሎም ለመናገር በጣም ይከብዳል። መረጃ ደግሞ የጀርባ አጥንት ነው ለአንድ ስራ ለአንድ ቢዝነስ። ጥሩ ተሞክሮ ጥሩ ልምድ እንዳገኛችሁ አስባለሁ። ከአናን አግሮ ኢንዱስትሪ ፒኤልሲ ባለቤት ወይንም ከድርጅቱ የተማርኳቸው በርካታ ቁም ነገሮች ቢኖሩም እነዚህን ጨምቄ በማውጣት ነው ለእናንተ ለማቅረብ የሞከርኩት። እንግዲህ እናንተም ከዚህ ከቀረበው ሀሳብ ተምራችሁ እንደምትጠቀሙበት ባለሙሉ ተስፋ ነኝ። እንደተለመደው ሰብስክራይብ፣ ላይክ እና ሼር ማድረግ አትርሱ። ጠቃሚ አስተማሪ ሀሳብ አስተያየትም ካለ ላኩልኝ። ቸርነት ዘለቀ ነበርኩ። አመሰግናለሁ።